ትንቢተ ዘካርያስ። ሰላም ጤና ይስጥልኝ ውድ የአሳፍቲው ተከታታዮች፣ እንኳን ወደ ዛሬው አስደናቂ መጽሐፍ ቅዱስ ታሪክ በሰላም መጣችሁ። ዘካርያስ የካህኑ የአዶ የልጅ ልጅና የበከሪው ልጅ ነው። በትንቢተ ዘካርያስ ምዕራፍ 1 ቁጥር 1 ላይ እንደተጠቀሰው እርሱ ካህንና ነቢይ ነው። ከባቢሎን ምርኮ በኋላ ከዘሩባቤልና ከሊቀ ካህናቱ ከኢያሱ ጋር ወደ ኢየሩሳሌም ከተመለሱት አይሁድ አንዱ ነው። የነቢዩ ዘካርያስን የአገልግሎት ዘመን ስንመለከት ዘካርያስ አገልግሎቱን የጀመረው በፋርስ ንጉሥ በዳርዮስ በሁለተኛው ዓመት በግምት በ520 ዓመተ ዓለም አካባቢ ነው። ይህ ወቅት አይሁድ ከምርኮ ተመልሰው የኢየሩሳሌምን ቤተ መቅደስ መስራት ጀምረው፣ ነገር ግን በተለያዩ ምክንያቶች በራሳቸው መዘናጋት እንዲሁም በቸልተኝነት ስራው ተቋርጦ የነበረበት ጊዜ ነበር። የዘካርያስ ዋና ተልእኮ ከነቢዩ ሐጌ ጋር በመሆን የመጀመሪያው ሕዝቡ የቆመውን ቤተ መቅደስ ስራ እንዲቀጥል ማበረታታት ነበር። እንዲሁም ሕዝቡ ወደ እግዚአብሔር ልባቸውን እንዲመልሱ ጥሪ ለማቅረብ ነበር። በሶስተኛ ደረጃ የእግዚአብሔርን የወደፊት ክብርና የመሲሁን መምጣት ተስፋ ለማብሰር ተልእኮ ነበር። የዛሬው መልእክታችን በነቢዩ ዘካርያስ መጽሐፍ ውስጥ የሚገኙትን 14 ምዕራፎችና 8 የሌሊት ራእዮች በጥልቀት ይተነትናል። ዘካርያስ ስለ ኢየሱስ ክርስቶስ የመጀመሪያና ሁለተኛ መምጣት እጅግ በጣም ትክክለኛ የሆኑ ትንቢቶችን የተናገረ ነቢይ መሆኑን ያብራራል። በነቢዩ ዘካርያስ ተነግረው የተፈጸሙ ትክክለኛ ትንቢቶችን ቀጥለን እንመልከት። ከ500 ዓመታት በፊት የተነገሩና በኢየሱስ ሕይወት ውስጥ በትክክል የተፈጸሙ ትንቢቶች። የመጀመሪያው የኢየሱስ ክርስቶስ በአህያ ውርንጭላ ላይ መጓዝ ነው። ኢየሱስ በሆሳዕና ዕለት በአህያ ውርንጭላ ተጭኖ ወደ ኢየሩሳሌም መግባቱን አስቀድሞ ነቢዩ ተናግሮ ነበር። በሁለተኛ ደረጃ የአስቆሮቱ ይሁዳ ጌታን የሸጠበት የመሸጫ ዋጋ። ይሁዳ ኢየሱስ ክርስቶስን በ30 የብር ሳንቲም ለካህናቱ አሳልፎ መስጠቱን ነቢዩ ቀድሞ ተናግሯል። በሶስተኛ ደረጃ የሸክላ ሰሪው መሬት። ይሁዳ የተቀበለው የክህደት ብር በመጨረሻ ለሸክላ ሰሪ መሬት መግዣ መዋሉን ጥርት ባለመልኩ አይቶ የተናገረና ትንቢቱ ምንም ሳይዛነፍ የተፈጸመ ታላቁ ነቢይ ዘካርያስ ነው። ዘካርያስ በአንድ ሌሊት ውስጥ 8 አስገራሚ ራእዮችን ተመልክቷል። ከነዚህም መካከል አንደኛ፣ 4 ቀንዶችና 4 አንጥረኞች። ቀንዶች የእስራኤልን ሕዝብ የሚበትኑ ኃይለኛ የፖለቲካና የወታደራዊ መንግስታትን ይወክላሉ። ሆኖም ለእያንዳንዱ ጨቋኝ መንግስት ወይም ቀንድ ላለው ለተባለው እግዚአብሔር ያንን ቀንድ የሚሰብር አንጥረኛ እንደሚያስነሳ ተናግሯል። ሌላው የሰማይን ችሎት ተመልክቷል። ሰይጣን የሚከስበት፣ እግዚአብሔር ግን የሚፈርድበትና ሕዝቡን የሚያጸድቅበትን ትዕይንት። ነቢዩ ዘካርያስ ስለ መጨረሻው ዘመን የተናገራቸው ትንቢቶች። ነቢዩ ዘካርያስ ገና ያልተፈጸሙ ነገር ግን አሁን ባለንበት ዘመን እየተቃረቡ ያሉ ትንቢቶችን እንደዚህ ተንብዮአል። የመጀመሪያው የአሕዛብ መሰብሰብ። የዓለም መንግስታት ሁሉ በኢየሩሳሌም ላይ እንደሚዘምቱ የተናገረው ነቢዩ ዘካርያስ ነው። እንዲሁም የደብረ ዘይት ተራራ። መሲሁ ሲመለስ እግሩ በደብረ ዘይት ተራራ ላይ እንደሚቆም እና ተራራው ለሁለት እንደሚሰነጠቅ ነቢዩ ተንብዮአል። በመቀጠልም የሕይወት ውሃ። ከኢየሩሳሌም የሚፈልቅ የሕይወት ውሃ በምድር ሁሉ ላይ እንደሚፈስ ነቢዩ ትንቢት ተናግሯል። ነቢዩ በአሁን ጊዜ ኢየሩሳሌም በዓለም ፖለቲካ ውስጥ ያላትን ትልቅ ቦታ በመጥቀስ የመጽሐፍ ቅዱስ ትንቢቶች ወደ ፍጻሜያቸው እየቀረቡ መሆኑን ያስረዳናል። የዘካርያስ ትንቢት ለክርስቲያኖች ታሪክ ብቻ ሳይሆን የወደፊቱን የዓለም ዕጣ ፈንታ የሚያሳይ የመንገድ ካርታ መሆኑን ያስገነዝባል። አሁን ወደ ዘካርያስ የመጽሐፍ ቅዱስ ታሪክ እንግባ። አብራችሁን በመንፈስ እየተማራችሁ እስከ መጨረሻ እንድትቆዩ እንጋብዛችኋለን። ትንቢተ ዘካርያስ። በትንቢተ ዘካርያስ ምዕራፍ 1 ላይ ሕዝቡ ወደ እግዚአብሔር እንዲመለስ የቀረበን ጥሪ እናገኛለን። ዳርዮስ በነገሰ በሁለተኛው ዓመት በ8ኛው ወር የእግዚአብሔር ቃል ወደ አዶ ልጅ ወደ በካሪው ልጅ ወደ ነቢዩ ዘካርያስ እንዲህ ሲል መጣ ይለናል። እግዚአብሔር በአባቶቻችሁ ላይ እጅግ ተቆጥቶ ነበር። ስለዚህ ለሕዝቡ ንገር፣ እግዚአብሔር ጸባዖት እንዲህ ይላል፣ ወደ እኔ ተመለሱ ይላል እግዚአብሔር ጸባዖት፣ እኔ ወደ እናንተ እመለሳለሁ ይላል እግዚአብሔር ጸባዖት።
የቀደሙን ነቢያት እግዚአብሔር ጸባዖት ከክፉ መንገዳችሁና ከክፉ ሥራችሁ ተመለሱ ይላል በማለት ለአባቶቻችሁ ሰብከው ነበር። እነርሱ ግን አልሰሙም፣ እኔንም አላደመጡም። እንደ እነርሱ አትሁኑ ይላል እግዚአብሔር። አባቶቻችሁ አሁን የታሉ? ነቢያትስ ለዘላለም በሕይወት ይኖራሉን? ለባሪያዎቼ ለነቢያት ያዘዝኳቸውን ቃልና ሥርዓት በአባቶቻችሁ ላይ አልደረሰምን? እነርሱም ንስሐ ገብተው እንዲህ አሉ፣ እግዚአብሔር ጸባዖት በወሰነው መሠረት ለሥራችንና ለመንገዳችን የሚገባውን አድርጎብናል። ከቁጥር 7 ጀምሮ ነቢዩ በባርሰነት ዛፎች መካከል የቆመውን ሰው ያየውን ራእይ እንደዚህ ይነግረናል። ዳርዮስ በነገሰ በሁለተኛው ዓመት ሳባጥ በሚባለው በ11ኛው ወር በ24ኛው ቀን የእግዚአብሔር ቃል ወደ አዶ ልጅ ወደ በራክዩ ልጅ ወደ ነቢዩ ዘካርያስ እንዲህ ሲል መጣ። በምሽት ራእይ አየሁ። እዚያም በፊቴ አንድ ሰው በመጋላ ፈረስ ላይ ተቀምጧል። እርሱም በሸለቆ ውስጥ በባርሰነት ዛፎች መካከል ቆሞ ነበር። በስተኋላውም መጋላ፣ ሐመርና አምባላይ ፈረሶች ነበሩ። እኔም ጌታ ሆይ እነዚህ ምንድናቸው አልሁ። ከኔ ጋር ይነጋገር የነበረው መልአክ እነዚህ ምን እንደሆኑ አሳይሃለሁ አለኝ። ከዚያም በባርሰነት መካከል የቆመው ሰው እንዲህ በምድር ሁሉ ላይ እንዲመላለሱ እግዚአብሔር የላካቸው ናቸው ሲል መለሰ። እነርሱም በባርሰነት ዛፎች መካከል ቆሞ ለነበረው የእግዚአብሔር መልአክ በምድር ሁሉ ተመላለስ፣ መላዋ ምድር አርፋ በሰላም ትቀመጣለች ብለው መለሱለት። ከዚያም የእግዚአብሔር መልአክ እግዚአብሔር ጸባዖት ሆይ በእነዚህ 70 ዓመታት ውስጥ የተቋጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አሉ። እግዚአብሔርም ከኔ ጋር ይነጋገር ለነበረው መልአክ ደስ በሚያሰኝና በሚያጽናና ቃል መለሰለት። ከዚያም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ይህን ቃል ተናገር። እግዚአብሔር ጸባዖት እንዲህ ይላል፣ ስለ ጽዮንና ስለ ኢየሩሳሌም እጅግ ቀንቻለሁ። ሰላም አለ በሚሉ አሕዛብ ላይ ግን በጣም ተቆጥቻለሁ። በመጠኑ ተቆጥቼ ሳለሁ እነርሱ ግን ጥፋቱ እንዲብስ አደረጉ። ስለዚህ እግዚአብሔር እንደዚህ ይላል፣ በምሕረት ወደ ኢየሩሳሌም እመለሳለሁ፣ በዚያም ቤቴ እንደገና ይሰራል፣ መለኪያ ገመድም በኢየሩሳሌም ላይ ይዘረጋል ይላል እግዚአብሔር ጸባዖት። ቀጥለህም እንዲህ እያል ስበክ፣ እግዚአብሔር ጸባዖት ይህንን ይላል፣ ከተሞች እንደገና ብልጽግና ይትረፈረፍባቸዋል። እግዚአብሔርም እንደገና ጽዮንን ያጽናናል፣ ኢየሩሳሌምንም ይመርጣል። ቀጥሎም 4ቱ ቀንዶችና 4ቱ የእጅ ሙያተኞችን ራእይ እንደዚህ ይናገራል። ከዚያም ወደ ላይ ተመለከትኩ፣ ከፊቴም 4 ቀንዶችን አየሁ። ከኔ ጋር ይነጋገር የነበረውን መልአክ እነዚህ ምንድናቸው አልሁት። እርሱም እነዚህ ይሁዳን ኢየሩሳሌምንና እስራኤልን የበታተኑ ቀንዶች ናቸው አለኝ። ከዚያም እግዚአብሔር 4 የእጅ ሙያተኞችን አሳየኝ። እኔም እነዚህ ምን ሊያደርጉ መጡ አልሁ። እርሱም እነዚህ ቀንዶች ማንም ራሱን ቀና ማድረግ እንዳይችል ይሁዳን የበታተኑ ናቸው። እነዚህ የእጅ ሙያተኞች ግን የመጡት እነርሱን ሊያስደነግጧቸው፣ ሕዝቡንም ለመበታተን በይሁዳ ምድር ላይ ቀንዳቸውን ያነሱትን የእነዚህን የአሕዛብን ቀንዶች ሰብሮ ለመጣል ነው አለኝ ይለናል። በትንቢተ ዘካርያስ ምዕራፍ 2 ላይ የመለኪያ ገመድ የያዘው ሰው። ደግሞም ወደ ላይ ተመለከትኩ ይለናል። እነሆ በእጁ የመለኪያ ገመድ የያዘ ሰው በፊት ያየሁ። እኔም የት ልትሄድ ነው አልሁት። እርሱም የኢየሩሳሌምን ርዝመትና ስፋት ምን ያህል እንደሆነ ለመለካት መሄዴ ነው አለኝ። ከኔ ጋር ይነጋገር የነበረው መልአክም ሄደ። ሌላም መልአክ ሊገናኘው መጣ። እንዲህም አለው፣ ጥሩና ለዚያ ጎልማሳ እንዲህ ብለህ ንገረው፣ በውስጧ ካለው የሰውና የከብት ብዛት የተነሳ ኢየሩሳሌም ቅጥር እንደሌላት ከተማ ትሆናለች። እኔ ራሴ በዙሪያዋ የእሳት ቅጥር ሆናታለሁ ይላል እግዚአብሔር፣ በውስጧም ክብሯ ሆናለሁ። ኑ ኑ ውጡ፣ ከሰሜን ምድር አምልጡ ይላል እግዚአብሔር። ለአራቱ የሰማይ ነፋሳት በትኛችኋለሁና ይላል እግዚአብሔር። አንቺ ጽዮን ነይ፣ ከባቢሎን ሴት ልጅ ጋር የምትኖሪ ሆይ ኮብልይ፣ እግዚአብሔር ጸባዖት እንዲህ ይላልና ካከበረኝና ከዘረፏችሁ አሕዛብ ላይ ከላከኝ በኋላ የሚነካችሁ የዓይኑን ብሌን ይነካል። እነሆ እጄን በእነርሱ ላይ አነሳለሁ፣ ባሪያዎቻቸውም ይዘርፏቸዋል። ከዚያም እግዚአብሔር ጸባዖት እኔን እንደላከኝ ታውቃላችሁ። የጽዮን ልጅ ሆይ እልል በይ፣ ደስም ይበልሽ።
እኔ እመጣለሁና በመካከልሽም እኖራለሁ ይላል እግዚአብሔር። በዚያን ቀን ብዙ አሕዛብ ወደ እግዚአብሔር ይጠጋሉ፣ እኔም ሕዝብ ይሆኑኛል፣ በመካከላቸውም እኖራለሁ። እግዚአብሔር ጸባዖት ወደ አንቺ እንደ ላከኝም ያውቃሉ። እግዚአብሔርም በተቀደሰችው ምድር ሁሉ በይሁዳ ርስቱ አድርጎ ይወርሳል፣ ኢየሩሳሌምንም እንደገና ይመርጣታል። እግዚአብሔር ከተቀደሰ ማደሪያው ተነስቷልና ሥጋ ለባሽ ሁሉ በፊቱ ጸጥ ይበል ይላል ነቢዩ። በትንቢተ ዘካርያስ ምዕራፍ 3 ላይ ለሊቀ ካህኑ የሚሆን ንጹሕ ልብስ። እርሱም ሊቀ ካህኑን ኢያሱን በእግዚአብሔር መልአክ ፊት ቆሞ ሰይጣንም ሊከሰው በስተቀኙ ቆሞ አሳየኝ። እግዚአብሔርም ሰይጣንን አንተ ሰይጣን እግዚአብሔር ይገሥጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገሥጽህ፣ ይህ ሰው ከእሳት የተነጠቀ ትንታግ አይደለምን? አለው። ኢያሱም ያደፈ ልብስ ለብሶ በመልአኩ ፊት ቆሞ ነበር። መልአኩም ከፊቱ ቆመው የነበሩትን ያደፉ ልብሶችን አውልቁለት አላቸው። ኢያሱንም እነሆ ኃጢአትህ ካንተ አስወግጃለሁ፣ ጥሩ ልብስም አለብስሃለሁ አለው። እኔም ንጹሕ ጥምጣም በራሱ ላይ አድርጉለት አለሁ። የእግዚአብሔርን መልአክ ባጠገቡ ቆሞ እያለ ንጹሕ ጥምጣም በራሱ ላይ አደረጉለት፣ ልብስም አለበሱት። የእግዚአብሔርን መልአክ ለኢያሱ ይህንን ማስጠንቀቂያ ሰጠው። እግዚአብሔር ጸባዖት እንዲህ ይላል፣ በመንገዴ ብትሄድ ትእዛዜንም ብትጠብቅ ቤቴን ታስተዳድራለህ፣ በአደባባዮችም ላይ ኃላፊ ትሆናለህ፣ በዚህ በቆሙት መካከል ቦታ እሰጥሃለሁ። ሊቀ ካህኑ ኢያሱ ሆይ ስማ፣ በፊትህ የሚቀመጡትን ረዳቶችህ ገና ወደፊት ለሚመጡ ምልክት የሚሆኑ ሰዎች ናቸውና ይስሙ። እነሆ ባሪያዬን ቁጥቋጦን አመጣለሁ፣ በኢያሱ ፊት ያስቀረሁትን ድንጋይ እነሆ በዚያ በአንዱ ድንጋይ ላይ 7 ዓይኖች አሉ፣ በእነርሱም ላይ ቅርጽ እቀርጻለሁ፣ የዚችን ምድር በደል በአንድ ቀን አስወግዳለሁ ይላል እግዚአብሔር ጸባዖት። በዚያን ቀን እያንዳንዱ በገዛ ወይኑና በበለሱ ስር ሆኖ ባልንጀራውን ይጋብዛል ይላል እግዚአብሔር ጸባዖት። በዚህ ክፍል ላይ እግዚአብሔር የኢያሱን ገመና ሲሸፍንለት እንመለከታለን። አሮጌውን ጥምጣም ከእሱ ላይ አውልቆ አዲሱን በከሳሹ ፊት ሲቀይርለት። እግዚአብሔር አምላካችን በጠላቶቻችን ፊት በዘይት የሚቀባን አምላክ እንጂ በጠላቶቻችን ፊት የሚጥለን የሚተወን አምላክ እንዳይደለ በዚህ ክፍል ላይ ልብን በሚነካ መልኩ ተምረናል። በትንቢተ ዘካርያስ ምዕራፍ 4 የወርቁ መቅረዝና 2ቱ የወይራ ዛፎች። ከኔ ጋር ይነጋገር የነበረው መልአክም ተመልሶ አንድ ሰው ከእንቅልፉ እንደሚነቃ ነቃኝ። እርሱም ምን ታያለህ አለኝ። እኔም እንዲህ አልሁ፣ እነሆ ባናቱ ላይ የዘይት ማሰሮ ያለበት ሁለንተናው ወርቅ የሆነ መቅረዝ አየሁ። በመቅረዙም ላይ 7 ቧንቧዎች ያሉት 7 መብራቶች ነበሩ። ደግሞም አንዱ ከዘይቱ ማሰሮ በስተቀኝ ሌላው በስተግራ የሆኑ 2 የወይራ ዛፎች አሉ። ይነጋገረኝ የነበረው መልአክ ጌታዬ ሆይ እነዚህ ምንድናቸው አልሁት። እርሱም ምን እንደሆኑ አታውቅምን አለኝ። እኔም ጌታ ሆይ አላውቅም አልሁ። ከዛም እንዲህ አለኝ፣ ለዘሩባቤል የተላከው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል እግዚአብሔር ጸባዖት። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎች ሞገስ ይሁንለት ብለው እየጮኹ እርሱ መደምደሚያውን ድንጋይ ያወጣል። ደግሞም የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆች የዚህን ቤተ መቅደስ መሠረት ጣሉ፣ የሚፈጽሙትም የእርሱ እጆች ናቸው። ከዚህም እግዚአብሔር ጸባዖት እኔን ወደ እናንተ እንደላከኝ ታውቃላችሁ። የጥቂቱንም ነገር ቀን የናቀ ማን ነው? ሰዎች በዘሩባቤል እጅ ቱንቢውን ሲያዩ ይደሰታሉ። እነዚህ 7 ምድር ሁሉ የሚዘዋወሩ የእግዚአብሔር ዓይኖች ናቸው። ከዚያም መልአኩን ከመቅረዙ በስተቀኝ በስተግራም ያሉት እነዚህ 2ቱ የወይራ ዛፎች ምንድናቸው አልሁት። እንደገናም በ2ቱ የወርቅ ቧንቧዎች አጠገብ የወርቅ ዘይት የሚያፈሱ እነዚህ 2 የወይራ ቅርንጫፎች ምንድናቸው አልሁት። እርሱም ምን እንደሆኑ አታውቅም አለኝ። እኔም ጌታ ሆይ አላውቅም አልሁ። እርሱም እነዚህ 2ቱ የምድርን ሁሉ ጌታ ለማገልገል የተቀቡ ናቸው አለኝ። ትንቢተ ዘካርያስ ምዕራፍ 5 በራሪው የመጽሐፍ ጥቅልል። እንደገናም ተመለከትኩ ይላል ነቢዩ ዘካርያስ። በዚያም በፊቴ በራሪ የመጽሐፍ ጥቅልል አየሁ።
እርሱም ምን ታያለህ ሲል ጠየቀኝ። እኔም ርዝመቱ 20 ክንድ ወርዱ 10 ክንድ የሆነ በራሪ የመጽሐፍ ጥቅልል አያለሁ አልሁ። እርሱም እንዲህ አለኝ፣ ይህንን በምድር ሁሉ ላይ የሚመጣ እርግማን ነው። በአንደኛው በኩል እንደተጻፈ የሚሰርቅ ሁሉ ይጠፋል፣ በሌላው በኩል ደግሞ እንደተጻፈ በሐሰት የሚምል ሁሉ ይጠፋልና እግዚአብሔር ጸባዖት እኔ እርግማኑን አመጣለሁ፣ እርሱም ወደ ሌባው ቤትና በስሜ በሐሰት ወደሚመለው ቤት ይገባል፣ በዚያም ይቀመጣል፣ ቤቱን እንጨቱንና ድንጋዩን ያጠፋል ይላል። በዚሁ ምዕራፍ ከቁጥር 5 ጀምሮ በቅርጫት ውስጥ ያለች ሴት። ከዚያም ከኔ ጋር ይነጋገር የነበረው መልአክ ወደ እኔ መጥቶ ወደ ላይ ተመልከት፣ ይህ የሚመጣው ምን እንደሆነ ያለኝ። እኔም ምንድነው አልሁ። እርሱም የኢፍ መስፈሪያ ነው አለኝ። ቀጥሎም ይህ በምድሪቱ ሁሉ ላይ ያለው የአሕዛብ በደል ነው አለኝ። ከዚያም ከእርሳስ የተሰራው ክዳን ተነሳ። የኢፍ መስፈሪያ ውስጥ አንዲት ሴት ተቀምጣ ነበር። እርሱም ይህች ርኩሰት ናት ብሎ ወደ ኢፍ መስፈሪያው መልሶ አስገባት። የእርሳሱንም ክዳን ወደ ቅርጫቱ አፍ ገፍቶ ገጠመው። ከዚያም ወደ ላይ ተመለከትሁ፣ እነሆም ከፊቴ 2 ሴቶች ነበሩ። በክንፎቻቸውም ነፋስ ነበር፣ ክንፎቻቸውም እንደ ሸመላ ክንፎች ነበሩ። የኢፍ መስፈሪያውንም በምድርና በሰማይ መካከል አነሱት። ከኔም ጋር ይነጋገር የነበረው መልአክ ቅርጫቱን የሚወስዱት ወዴት ነው አልሁት። እርሱም ቤት ሊሰሩለት ወደ ባቢሎን ምድር ይወስዱታል፣ በተዘጋጀም ጊዜ ወስደው በቦታው ያስቀምጡታል አለኝ። ትንቢተ ዘካርያስ ምዕራፍ 6 4ቱ ሰረገሎች። እንደገናም ወደ ላይ ተመለከትኩ ይለናል ነቢዩ ዘካርያስ። እነሆ 4 ሰረገሎች ከ2 ተራሮች መካከል ሲወጡ አየሁ። ተራሮቹም የናስ ተራሮች ነበሩ። የመጀመሪያው ሰረገላ መጋላ፣ ሁለተኛውም ዱሪ፣ ሶስተኛውም አምባላይ፣ አራተኛውም ዝንጉርጉር ፈረሶች ነበሯቸው። ሁሉም ጠንካሮች ነበሩ። ከኔም ጋር ይነጋገር የነበረውን መልአክ ጌታ ሆይ እነዚህ ምንድናቸው አልሁ። መልአኩም እንዲህ አለኝ፣ እነዚህ 4ቱ ቆመው ከነበሩት ከምድር ሁሉ ጌታ ፊት የወጡ የሰማይ መናፍስት ናቸው አለኝ። የባለ ዱሪ ፈረሶች ወደ ሰሜን፣ የባለ አምባላይ ፈረስ ወደ ምዕራብ አገር፣ የባለ ዝንጉርጉር ፈረስ ወደ ደቡብ አገር ይወጣል። ጠንካሮቹ ፈረሶች ሲወጡ በምድር ሁሉ ላይ ለመመላለስ አቆብቁበው ነበር። እርሱም ወደ ምድር ሁሉ ሂዱ አላቸው። እነርሱም ወደ ምድር ሁሉ ሄዱ። ከዚያም ጮሆ እንዲህ አለኝ፣ እነሆ ወደ ሰሜን አገር የሚመጡ መንፈሴን በሰሜን ምድር ላይ አፈሳለሁ። ወደ ሰሜን አገር የሚመጡት መንፈሴን በሰሜን ምድር አሳርፈውታል። ከቁጥር 9 ጀምሮ ለኢያሱ የተደረገለትን አክሊል እናገኛለን። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። ከባቢሎን ከመጡት ምርኮኞች ከሄልዳዬ፣ ከጦቢያ፣ ከዮዳኤል ወርቅና ብር ውሰዱ። በዚያም ቀን ወደ ሶፎርያ ልጅ ወደ ኢዮስያስ ቤት ግቡ። ወርቁንና ብሩን ወስደህ አክሊል ሥራ፣ በኢዮሴዴቅ ልጅ በሊቀ ካህኑ በኢያሱ ራስ ላይ አድርገው። ለእርሱም እግዚአብሔር ጸባዖት እንዲህ ይላል ብለህ ንገረው፣ እነሆ ስሙ ቅርንጫፍ የተባለው ሰው ይህ ነው። እርሱ በቦታው ይንሰራፋል፣ የእግዚአብሔርንም ቤተ መቅደስ ይሰራል። የእግዚአብሔርን ቤተ መቅደስ የሚሰራው እርሱ ነው። ክብሩን ይጎናጸፋል፣ በዙፋኑም ተቀምጦ ይገዛል። በዙፋኑም ላይ ካህን ይሆናል። በሁለቱም መካከል ስምምነት ይኖራል። አክሊሉም ለሄሌምና ለጦቢያ፣ ለዮዳኤና ለሶፎንያስ ልጅ ለሄን በእግዚአብሔር ቤተ መቅደስ ውስጥ መታሰቢያ ይሆናል። እነዛ በሩቅ ያሉት መጥተው የእግዚአብሔር ቤተ መቅደስ ሲሰራ ያግዛሉ። እናንተም እግዚአብሔር ጸባዖት እንደላከኝ ታውቃላችሁ። ለአምላካችሁ ለእግዚአብሔር በጥንቃቄ ብትታዘዙ ይህ ይሆናልና። በዚህ ክፍል ላይ እግዚአብሔር አምላክ ትናንትና ሊወድቅ የነበረውን ጠላት የከሰሰውን ባለ እድፍ ጥምጣሙን ካህኑን ኢያሱን አንስቶ እንደገና ለክብር ሲያበቃው እንመለከታለን። ባለ አክሊል ሲያደርገው፣ የክብር አገልጋይ ሲያደርገው፣ ቤተ መቅደሱን እንዲመራና እንዲያስተዳድር ሲሾመው እንመለከታለን። ከዚህ የምንማረው ውድ ተመልካቾቻችን፣ እያንዳንዳችን ምናልባት በሕይወት ድካም ውስጥ ምንገኝ እንኖራለን። ነገር ግን እግዚአብሔርን ተስፋ አድርጉት። እግዚአብሔር ወደ ቀደመ ክብርና ወደ ቀደመ የቅባት ጉልበታችሁ ያወጣችኋል። ይህ የሚያጽናና መልእክት ነውና።
በትንቢተ ዘካርያስ ምዕራፍ 7 ላይ የእግዚአብሔርን ፍትሕና ምሕረት እናገኛለን። ዳርዮስ በነገሰ በ4ኛው ዓመት ካሴሉ በተባለ በ9ኛው ወር በ4ኛው ቀን የእግዚአብሔር ቃል ወደ ዘካርያስ እንዲህ ሲል መጣ። የቤቴን ሰዎች እግዚአብሔርን ለመለመን ሳራሳርንና ረጌሜሌክን አብረዋቸው ከነበሩ ሰዎች ጋር ላኩ። እነርሱም የእግዚአብሔር ጸባዖት ቤት ካህናትና ነቢያት ብዙ ዓመት እንዳደረግኩት በ5ኛው ወር ማዘንና መጾም ይገባላንል ብለው ጠየቁ። ከዚያም የእግዚአብሔር ጸባዖት ቃል እንዲህ ሲል ወደ እኔ መጣ ይላል ነቢዩ። የምድሩ አሕዛብ ሁሉና ካህናቱ እንዲህ በላቸው፣ ባለፉት 7 ዓመታት በ5ኛውና በ7ኛው ወር የጾማችሁትና ያዘናችሁትን በእርግጥም ለእኔ ነበርን? ትበሉና ትጠጡ የነበረውስ ለራሳችሁ አይደለምን? ኢየሩሳሌምና በዙሪያዋ ያሉ ከተሞች በሰላምና በብልጽግና ላይ ሳሉ የደቡብና የምዕራብ ኮረብቶች ግርጌ የሰው መኖሪያ በነበሩበት ጊዜ እግዚአብሔር በቀደሙት ነቢያት የተናገረው ቃል ይህ አልነበረምን? የእግዚአብሔር ቃል እንደገና ወደ ዘካርያስ እንዲህ ሲል ደግሞ መጣ። እግዚአብሔር ጸባዖት እንዲህ ይላል፣ እውነተኛ ፍትሕ አስፍኑ፣ እርስ በርሳችሁ ምሕረትና ርኅራኄ አድርጉ። መበለቲቱን ወይም ድሃ አደጉን፣ መጻተኛውን ወይም ድሃውን አታስጨንቁ። በልባችሁም አንዳችሁ በአንዳችሁ ላይ ክፉ አታስቡ። እነርሱ ግን መስማት አልፈለጉም። በልከኝነት ጀርባቸውን አዞሩ፣ ጆሮአቸውንም ደፈኑ፣ ልባቸውንም እንደ ባልጩት አጠነከሩ። እግዚአብሔር ጸባዖት በቀደሙት ነቢያት በኩል በመንፈሱ የላከውን ቃል ወይም ሕግ አልሰሙም። ስለዚህ እግዚአብሔር ጸባዖት እጅግ ተቆጣ። ስጠራቸው አልሰሙም፣ ስለዚህ ሲጠሩኝ አልሰማም ይላል እግዚአብሔር ጸባዖት። በማያውቋቸው በባዕዳን አገር መካከል በአውሎ ነፋስ በስተኋላው ከእነርሱ ኋላ ማንም እስከማይመጣበትና እስከማይሄድባት ድረስ ምድሪቱ ባድማ ሆነች። መልካሚቱን ምድር ባድማ ያደረጓት እነዚህ ሁኔታዎች ናቸው ይላል እግዚአብሔር። በትንቢተ ዘካርያስ ምዕራፍ 8 እግዚአብሔር ኢየሩሳሌምን ለመባረክ ቃል ገባ። እንደገናም የእግዚአብሔር ጸባዖት ቃል እንዲህ ሲል ወደ እኔ መጣ ይላል ነቢዩ ዘካርያስ። እግዚአብሔር ጸባዖት እንዲህ ይላል፣ ስለ ጽዮን እጅግ ቀንቻለሁ፣ ስለ እርሷም በቅናት ነድጃለሁ። እግዚአብሔር እንዲህ ይላል፣ ወደ ጽዮን እመለሳለሁ፣ በኢየሩሳሌም እኖራለሁ። ኢየሩሳሌምም የእውነት ከተማ ትባላለች፣ የእግዚአብሔር ጸባዖት ተራራም ቅዱስ ተራራ ይባላል። እግዚአብሔር ጸባዖት እንዲህ ይላል፣ ሽማግሌዎችንና አሮጌቶችን እንደገና በኢየሩሳሌም አደባባይ ይቀመጣሉ። እያንዳንዳቸውም የዕድሜያቸውን ብዛት የተነሳ ምርኩዝ ይይዛሉ። የከተማይቱን አደባባዮች እዚያ በሚጫወቱ ወንዶችና ሴቶች ልጆች ይሞላሉ። እግዚአብሔር ጸባዖት እንዲህ ይላል፣ በዚያን ጊዜ ይህ ለቀረው ለእስራኤል ሕዝብ አስደናቂ መስሎ ሊታይ ይችላል። እኔ ግን አስደናቂ ሊሆን ይችላልን? ይላል እግዚአብሔር ጸባዖት። እግዚአብሔር ጸባዖት እንዲህ ይላል፣ ሕዝቤን ከምሥራቅና ከምዕራብ አገር እታደጋለሁ፣ በኢየሩሳሌም እንዲኖሩ መልሼ አመጣቸዋለሁ። እነርሱ ሕዝቤ ይሆናሉ፣ እኔም በጽድቅና በታማኝነት አምላካቸው እሆናለሁ። እግዚአብሔር ጸባዖት እንዲህ ይላል፣ የእግዚአብሔር ጸባዖት ቤት መሠረት ሲጣል በዚያ የነበሩ ነቢያት የተናገሩትን ቃል አሁን የምትሰሙ ሁሉ የእግዚአብሔርን ቤተ መቅደስ ለመስራት እጃችሁን አበርቱ። ከዚያ በፊት ለሰው ደሞዝ ለእንስሳትም ኪራይ አይከፈልም ነበር። ጠላት በመኖሩም ማንም ሥራውን በሰላም ማከናወን አልቻለም። እያንዳንዱ ሰው በባልንጀራው ላይ እንዲነሳ አድርጌ ነበርና፣ አሁን ግን ቀድሞ እንዳደረግኩት በዚህ በቀረው ሕዝብ ላይ አላደርግም ይላል እግዚአብሔር ጸባዖት። ዘሩ ጥሩ ሆኖ ይበቅላል፣ ወይኑ ፍሬውን ያፈራል፣ ምድሪቱ አዝመራዋን ታበረክታለች፣ ሰማያት ጠላቸውን ይሰጣሉ። እነዚህን ሁሉ ነገሮች ከቀሪው ሕዝብ ርስት አድርጌ እሰጣለሁ። የይሁዳ ቤትና የኢየሩሳሌም ቤት ሆይ በአሕዛብ መካከል የእርግማን ምሳሌ ነበራችሁ። አሁን ግን አድናችኋለሁ፣ እናንተም በረከት ትሆናላችሁ። አትፍሩ፣ ነገር ግን እጃችሁን አበርቱ። እግዚአብሔር ጸባዖት እንዲህ ይላል፣ አባቶቻችሁ ባስቆጡኝ ጊዜ ያላንዳች ሐዘኔታ ጥፋትን ላመጣባችሁ እንደወሰንሁ ይላል እግዚአብሔር ጸባዖት። አሁን ደግሞ ለኢየሩሳሌምና ለይሁዳ መልካም ነገር ላደርግ ወስኛለሁ። አትፍሩ። ልታደርጓቸው የሚገባችሁን ነገሮች እነዚህ ናቸው። እርስ በርሳችሁ እውነትን ተነጋገሩ። በየአደባባያችሁ እውነትንና ትክክለኛውን ፍርድ አስፍኑ። በባልንጀራችሁ ላይ ክፋትን በልባችሁ አታውጠንጥኑ። በሐሰት መማልን አስወግዱ።
እነዚህን ሁሉ እጸየፋለሁ ይላል እግዚአብሔር። እንደገናም የእግዚአብሔር ጸባዖት ቃል ወደ እኔ እንዲህ ሲል መጣ ይላል ነቢዩ ዘካርያስ። እግዚአብሔር ጸባዖት ይህንን ይላል፣ የአራተኛው የአምስተኛው የሰባተኛውና የአስረኛው ወር ጾም ለይሁዳ ቤት የደስታ የተድላና የሐሴት በዓላት ይሆናሉ። ስለዚህም እውነትንና ሰላምን ውደዱ። እግዚአብሔር ጸባዖት እንዲህ ይላል፣ ብዙ ሕዝቦችና የብዙ ከተሞች ነዋሪዎች ገና ይመጣሉ። የአንዲቱ ከተማ ነዋሪም እግዚአብሔርን ለመለመን እግዚአብሔር ጸባዖትን ለመፈለግ ኑ በፍጥነት እንሂድ፣ እኔ ራሴ እሄዳለሁ እያሉ ወደ ሌላይቱ ከተማ ይሄዳሉ። ብዙ ሕዝብና ኃያላን መንግሥታትም እግዚአብሔር ጸባዖትን ለመፈለግና ለመለመን ወደ ኢየሩሳሌም ይመጣሉ። እግዚአብሔር ጸባዖት እንዲህ ይላል፣ በእነዚያ ቀናት ከየወገኑና ከየቋንቋው 10 ሰዎች የአንድን አይሁዳዊ ልብስ ዘርፍ አጥብቀው በመያዝ እግዚአብሔር ከእናንተ ጋር እንዳለ ሰምተናልና አብረን እንሂድ ይሉታል። በትንቢተ ዘካርያስ ምዕራፍ 9 በእስራኤል ጠላቶች ላይ የተወሰነው ፍርድ። የእግዚአብሔር ቃል ንግር በሴድራክ ምድር ላይ ይወርድበታል፣ በደማስቆም ላይ ያርፍበታል። የሰዎችና የእስራኤል ነገዶች ሁሉ ዓይን በእግዚአብሔር ላይ አርፏልና። ደግሞም በአዋሳኟ በሐማት ጥበበኞች ቢሆኑም እንኳ በጢሮስና በሲኖዳ ላይ ያርፍባቸዋል። ጢሮስ ለራሷ ምሽግ ሰርታለች፣ ብሩን እንደ አረር ወርቁንም እንደ መንገድ ላይ ትቢያ ቆጥራለች። ጌታ ግን ሀብቷን ወስዷል፣ በባህር ያላትን ኃይል ይደመስሳል። እርሷም በእሳት ፈጽማ ትጠፋለች። አስቀሎና አይታ ትርዳለች፣ ጋዛ በስቃይ ትቃትታለች። አቃሮንና እነዚህ ትሰቃያለች፣ ተስፋዋ ያመነምናል። ጋዛ ንጉሷን ታጣለች፣ አስቀሎናም ባድማ ትሆናለች። ድብቅ ሕዝቦች አዛጦን ይይዟታል፣ የፍልስጤማውያንንም ትምክህት እቆርጣለሁ። ደሙን ካፋቸው የተከለከለውንም ምግብ ከመንጋጋቸው አወጣለሁ። የተረፉት ለአምላካቸው ይሆናሉ፣ በይሁዳም አለቆች ይሆናሉ። አቃሮንም እንደ ኢያቡሳዊው ይሆናል፣ እኔ ግን ቤቴን ከዘራፊ ኃይሎች እጠብቃለሁ። ጨኳኝ ከእንግዲህ ሕዝቤን አይወርስም፣ አሁን ነቅቼ እጠብቃለሁና ይላል እግዚአብሔር። በዚሁ ምዕራፍ ከቁጥር 9 ጀምሮ ለኢየሩሳሌም የዘላለም ንጉሥ እንደሚመጣላት ነቢዩ የተናገረውን ትንቢት እናገኛለን። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ጻድቅና አዳኙ ንጉሥሽ ትሑት ሆኖ በአህያ ላይ ተቀምጦ በአህያ ግልገል ላይ በውርንጭላይቱ ላይ ሆኖ ወደ አንቺ ይመጣል። ሰረገሎችን ከኤፍሬም የጦር ፈረሶችን ከኢየሩሳሌም ወስዳለሁ። የጦርነትን ቀስት እሰብራለሁ። ሰላምን ለአሕዛብ ያውጃል። ግዛቱ ከባህር እስከ ባህር ከወንዙም እስከ ምድር ዳር ድረስ ይዘረጋል። ላንቺም ደግሞ ካንቺ ጋርም ከገባሁት የደም ቃል ኪዳን የተነሳ እስረኞችሽን ውሃ ከሌለበት ጉድጓድ ነፃ እለቃቸዋለሁ። እናንት በተስፋ የምትኖሩ እስረኞች ወደ ምሽጎቻችሁ ተመለሱ። አሁንም ቢሆን 2 እጥፍ አድርጌ እንደምመልስላችሁ እናገራለሁ። ቀስቴን እንደገተርሁ ይሁዳን እገትረዋለሁ፣ ኤፍሬምን ፍላጻ አድርጌዋለሁ። ጽዮን ሆይ ልጆችሽን አስነሳለሁ፣ ግሪክ ሆይ በአንቺ ልጆች ላይ ይነሳሉ፣ እንደ ተዋጊ ሰይፍም አደርግሻለሁ ይላል እግዚአብሔር። ከቁጥር 14 ጀምሮ እግዚአብሔር ይገለጣል ይለናል ነቢዩ። እግዚአብሔር በእነርሱ ላይ ይገለጣል፣ ፍላጻውም እንደ መብረቅ ይወጣል። ጌታ እግዚአብሔር መለከት ይነፋል፣ በደቡብ አውሎ ነፋስም ውስጥ ይጓዛል። እግዚአብሔር ጸባዖት ይከልላቸዋል፣ ጠላቶቻቸውን ይደመስሳሉ፣ በድንጋይ ወንጭፍም ያሸንፋሉ። ይጠጣሉ፣ ወይን ጠጅም እንደ ሰከረ ሰው ይጮኻሉ። የመሠዊያውንም ማዕዘኖች ለመርጨት እንደ ተዘጋጀ ዕቃ እነርሱ እንዲሁ ተሞልተዋል። ሕዝቡን የራሱ መንጋ አድርጎ በዛ ቀን አምላካቸው እግዚአብሔር ያድናቸዋል። በአክሊል ላይ እንዳለ ዕንቁ በገዛ ምድሩ ላይ ያብለጨልጫሉ። እንዴት ውብና አስደናቂ ይሆናሉ! እህሉ ጎልማሶችን፣ አዲስ የወይን ጠጅ ቆነጃጅቶችን ያሳምራል ይላል እግዚአብሔር። በትንቢተ ዘካርያስ ምዕራፍ 10 ላይ እግዚአብሔር ለይሁዳ ይጠነቀቃል ይላል ነቢዩ ዘካርያስ። የበልግ ዝናብ እንዲሰጣችሁ እግዚአብሔርን ጠይቁ። ማዕበሉን ደመና የሚያደርግ እግዚአብሔር ነው። እርሱ ለሰዎች በቂ ዝናብን ለእያንዳንዱም የምድር ተክልን ይሰጣል። ተራፊም
አሳሳች ነገር ይናገራል። ሟርተኛም የሐሰት ራእይ ያያሉ፣ የውሸት ሕልም ይናገራሉ፣ ከንቱ መጽናናት ይሰጣሉ። ስለዚህ ሕዝቡ እንደ በጎች ተቅበዘበዙ፣ እረኛ በማጣት ተጨነቁ። ቁጣዬ በእረኞች ላይ ነዷል፣ መሪዎችን እቀጣለሁ። እግዚአብሔር ጸባዖት ለመንጋው ለይሁዳ ቤት ይጠነቀቃልና በጦርነትም ጊዜ እንደ ክብሩ ፈረስ ያደርጋቸዋል። ለይሁዳ የማዕዘን ድንጋይ፣ የድንኳን ካስማ፣ የጦር ቀስት ገዥ ሁሉ ይወጣል። ጠላትን መንገድ ላይ እንዳለ ጭቃ ይረግጣሉ። በአንድነት እንደ ሶር ሰልፈኞች ይሆናሉ። እግዚአብሔር ከእነርሱ ጋር ስለሆነ ተዋግተው ፈረሰኞችን ያዋርዳሉ። የይሁዳን ቤት አበረታለሁ፣ የዮሴፍንም ቤት እታደጋለሁ። ስለምራራላቸው ወደ ቦታቸው መለሳቸዋለሁ። እነርሱም በእኔ እንዳልተተው ሰዎች ይሆናሉ። እኔ አምላካቸው እግዚአብሔር ነኝና ጸሎታቸውን እሰማለሁ። ኤፍሬማውያን እንደ ኃያላን ሰዎች ይሆናሉ። ልባቸው የወይን ጠጅ እንደጠጣ ሰው ሐሴት ያደርጋል። ልጆቻቸው ያዩታል፣ ደስተኞች ይሆናሉ። ልባቸውን በእግዚአብሔር ደስ ይለዋል። በፉጨት እጠራቸዋለሁ፣ በአንድነትም እሰበስባቸዋለሁ። በእርግጥ እቤዣቸዋለሁ፣ እንደ ቀድሞው ይበዛሉ። በሕዝቦች መካከል ብትበትናቸውም በሩቅ ምድር ሆነው ያስቡኛል። እነርሱና ልጆቻቸው ተርፈው በሕይወት ይመለሳሉ። ከግብፅ መልሳቸዋለሁ፣ ከአሦርም እሰበስባቸዋለሁ። ወደ ገለዓድና ወደ ሊባኖን አመጣቸዋለሁ፣ በቂ ስፍራም አይገኝላቸውም። በመከራ ባሕር ውስጥ ያልፋሉ። የባሕሩ ማዕበል ጸጥ ይላል፣ የአባይም ጥልቅ ሁሉ ይደርቃል። የአሦር ትምክህት ይዋረዳል፣ የግብፅም በትረ መንግሥት ያበቃል። በእግዚአብሔር አበረታቸዋለሁ፣ በስሙም ይመላለሳሉ ይላል እግዚአብሔር። ትንቢተ ዘካርያስ ምዕራፍ 11። ሊባኖስ ሆይ እሳት ዝግባሽን እንዲበላው ደጆችሽን ክፈቺ። የጥድ ዛፎች ሆይ ዝግባ ወድቋልና አልቅሱ፣ የከበሩትን ዛፎች ጠፍተዋል። የባሳን ዋርካዎች ሆይ አልቅሱ፣ ጥቅጥቅ ያለው ደን ተመንጥሯል። የእረኞችን ዋይታ ስሙ፣ ክብራቸው ተገፏልና። የአንበሶችን ጮኸት ስሙ፣ ጥቅጥቅ ያለው የዮርዳኖስ ደም ወድሟልና። ከቁጥር 4 ጀምሮ ሁለቱ እረኞች ይለናል ነቢዩ ዘካርያስ። እግዚአብሔር አምላኬ እንዲህ ይላል፣ ለእርድ የተለያዩ በጎች አሰማራ። የገዟቸው ያርዷቸዋል፣ ሳይቀጡም ይቀራሉ። የሸጧቸውም እግዚአብሔር ይመስገን ባለጠጋ ሆኛለሁ ይላሉ። ጠባቂዎቻቸውም እንኳን አይራሩላቸውም። ከእንግዲህ በምድሪቱ ለሚኖሩ ሕዝብ አራራምና ይላል እግዚአብሔር። ሰውን ሁሉ ለባልንጀራውና ለንጉሡ አሳልፌ እሰጣለሁ። እርሱ ምድሪቱን ያስጨንቃሉ፣ እኔም ከእጃቸው አላድናቸውም። ስለዚህ ለእርድ የተለያዩ በጎች በተለይም የተጨቆኑትን አሰማራለሁ። 2 በትሮች ወስጄ አንዱን ሞገስ ሌላውንም አንድነት ብዬ ጠራኋቸው። መንጋውንም አሰማራለሁ። በአንድ ወር ውስጥ 3ቱን እረኞች አስወገድሁ። በጎቹ ጠሉኝ፣ እኔም ሰለቸኋቸው። እረኛችሁ አልሆንም። የሚሞቱት ይሙቱ፣ የሚጠፉትም ይጥፉ፣ የቀሩትም አንዱ የሌላውን ሥጋ ይብላ አልኋቸው። ከዚያም ከአሕዛብ ሁሉ ጋር የገባሁትን ኪዳን ለማፍረስ ሞገስ ብዬ የጠራሁትን በትሬን ወስጄ ሰበርሁት። በዚያን ቀን ኪዳኔ ፈረሰ። ሲመለከቱኝ የነበሩትና የተጨነቁት በጎቹም የእግዚአብሔር ቃል መሆኑን አወቁ። እኔም የሚበጅ መስሎ ከታያችሁ ዋጋዬን ክፈሉኝ፣ አይሆንም ካላችሁ ተውት አልኋቸው። ስለዚህም 30 ብር ከፈሉኝ። እግዚአብሔርም ሊከፍሉኝ የተስማሙበትን ጥሩ ዋጋ በግምጃ ቤት ውስጥ አኑረው አለኝ። እኔም 30ውን ብር ወስጄ በእግዚአብሔር ቤት ባለው ግምጃ ቤት አስቀመጥሁት። ከዚያም የእስራኤልንና የይሁዳን ወንድማማችነት በማፍረስ አንድነት ብዬ የጠራሁትን ሁለተኛውን በትሬን ሰበርሁት። እግዚአብሔር እንዲህ አለኝ፣ እንደገናም የሰነፍ እረኛ ዕቃ ውሰድ። እነሆ በምድሪቱ ላይ እስረኛ አስነሳለሁ። እነርሱም የጠፋውን አያስብም፣ የባዘነውን አይፈልግም፣ የተሰበረውም አይጠግንም፣ የዳነውንም አይቀልብም። ነገር ግን የሰባውን ሥጋ ይበላል፣ ሰኮናውን ሳይቀር ይቀለጣጥማል። መንጋውን ለሚተው ለማይረባ እረኛ ወዮለት። ሰይፍ ክንዱንና ቀኝ እጁን ይውጋው፣ ክንዱ ፈጽማ ትስለል፣ ቀኝ ዓይኑም ጨርሳ ትታወር ይላል የሠራዊት ጌታ እግዚአብሔር። በዚህ ክፍል ላይ
ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ የሸጠበትን የ30 ብር ጉዳይ እናገኛለን። ነቢዩ ከ500 ዓመተ ዓለም በፊት ቀድሞ የተናገረው ትንቢት በ30 ብር ጌታችን ኢየሱስ ክርስቶስ ታልፎ እንደሚሰጥ የተናገረው ገንዘቡን በግምጃ ቤት አስቀምጡት ብሎ ይናገራል። ይህም ትንቢት የተፈጸመ በማቴዎስ ምዕራፍ 27 ከ3 እስከ 10 ላይ እንደዚህ ብሎ እናገኛለን። አሳልፎ የሰጠው ይሁዳ ኢየሱስ እንደተፈረደበት ባየ ጊዜ ተጸጸተ። የወሰደውን 30 ጥሬ ብር ለካህናት አለቆች፣ ለአሕዛብ ሽማግሌዎች መልሶ መስጠቱን እናገኛለን። ንጹሕ ሰው አሳልፌ በመስጠቴ በድያለሁ አለ። እነርሱም ታዲያ እኛ ምን እናገባን? የራሱ ጉዳይ ነው አሉት። ስለዚህም ይሁዳ ብሩን በቤተ መቅደስ ውስጥ ወርውሮ ወጣ። ሄዶም ራሱን ሰቅሎ ሞተ። የካህናት አለቆች ብሩን አንስተው የደም ዋጋ ስለሆነው ወደ መባ ልንጨምረው አይገባም አሉ። ተመካክረውም ለአንዳንዶች የመቃብር ስፍራ እንዲሆን በገንዘብ የሸክላ ሰሪውን ቦታ ግዙለት የሚል ምክር መጣ። ስለዚህም ያ ቦታ እስከ ዛሬ ድረስ የደም መሬት ተብሎ ይጠራል በማለት ይህ ቃል በጌታችን በኢየሱስ ክርስቶስ ዘመን ላይ ተፈጽሟል። በትንቢተ ዘካርያስ ምዕራፍ 12 የኢየሩሳሌም ጠላቶች እንደሚደመሰሱ የተነገረ ትንቢት። ስለ ኢየሩሳሌም የተነገረ የእግዚአብሔር ቃል ነው። ሰማያትን የዘረጋ ምድርን የመሰረተ የሰውንም መንፈስ በውስጡ የሰራ እግዚአብሔር እንዲህ ይላል፣ ኢየሩሳሌምን በዙሪያዋ ላሉ ሕዝቦች ሁሉ የሚያንገደግድ ጽዋ አደርጋታለሁ። ይሁዳም እንደ ኢየሩሳሌም ሁሉ ትከበባለች። የምድር አሕዛብ ሁሉ በእርሷ ላይ በሚሰበሰቡበት ቀን በዛ ቀን ኢየሩሳሌምን ለአሕዛብ ሁሉ የማይነቃነቅ ዓለት አደርጋታለሁ። ለማነቃነቅ የሚሞክር ሁሉ ራሳቸው ይጎዳሉ። በዛ ቀን እያንዳንዱ ፈረስ በድንጋጤ የተቀመጡባቸውም ሰዎች በእብደት እመታለሁ ይላል እግዚአብሔር። የይሁዳን ቤት በዓይኔ እጠብቃታለሁ፣ ነገር ግን የአሕዛብ ፈረሶች ሁሉ አሳውራለሁ። የይሁዳ መሪዎች በልባቸው የኢየሩሳሌም ሕዝቦች ብርቱ ናቸው፣ አምላካቸው እግዚአብሔር ጸባዖት ነውና ይላሉ። በዛ ቀን የይሁዳ መሪዎች በእንጨት ክምር ውስጥ እንዳለ የእሳት ምድጃ፣ በነዶ መካከል እንዳለ የፋና ነበልባል አደርጋቸዋለሁ። በግራና በቀኝ ዙሪያቸውን ያያሉ፣ ሕዝቦች ይበላሉ። ኢየሩሳሌም ግን ከስፍራዋ ንቅንቅ አትልም ይላል እግዚአብሔር። የዳዊት ቤትና የኢየሩሳሌም ነዋሪዎች ክብር ከይሁዳ ክብር እንዳይበልጥ እግዚአብሔር በመጀመሪያ የይሁዳን መኖሪያዎች ያድናል። ከመካከላቸው እጅግ ደካማ የሆነው እንደ ዳዊት የዳዊት ቤት ፊት ለፊት እንደሚሄድ እንደ እግዚአብሔር መልአክ እንደ አምላክ የሆነላቸው ዘንድ በኢየሩሳሌም የሚኖሩትን እግዚአብሔር ይከልላቸዋል። በዛ ቀን ኢየሩሳሌምን በወጓት አሕዛብ ሁሉ ላይ እወጣለሁ ይላል እግዚአብሔር። በዳዊት ቤትና በኢየሩሳሌም ነዋሪዎች ላይ የርኅራኄና የልመና መንፈስ አፈሳለሁ። ወደ ወጉኝ ወደ እኔ እመለከታለሁ። እነርሱም ለእያንዳንዳቸው ልጅ እንደሚያለቅስ ያለቅሱለታል፣ ለበኩር ልጅም ምርር ብሎ እንደሚያለቅስ አምርረው ያለቅሱለታል። በዚያን ቀን በመጌዶን ሜዳ ለሃዳድሪሞን እንደተለቀሰ ሁሉ በኢየሩሳሌም የሚለቀሰው እንደዚሁ ታላቅ ለቅሶ ይሆናል። ምድሪቱ ታለቅሳለች፣ የየነገዱም ወንዶች የየራሳቸው ያለቅሳሉ፣ ሚስቶቻቸውም ለየራሳቸው ያለቅሳሉ። በዛም አይነት የዳዊት ቤት ነገድ ወንዶች ከነሚስቶቻቸው፣ የናታን ቤት ነገድ ወንዶች ከነሚስቶቻቸው፣ የሌዊ ቤት ነገድ ወንዶች ከነሚስቶቻቸው፣ የሰሜኢ ቤት ነገድ ወንዶች ከነሚስቶቻቸው፣ የቀሩትም ነገዶች ወንዶች ሁሉ ከነሚስቶቻቸው ያለቅሳሉ ይላል እግዚአብሔር። ትንቢተ ዘካርያስ ምዕራፍ 13 ከኃጢአት ስለ መንጻት የተነገረ ትንቢት። በዛ ቀን የዳዊት ቤትና የኢየሩሳሌም ነዋሪዎች ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል ይላል እግዚአብሔር። በዛን ቀን የጣዖታትን ስም ከምድሪቱ አጠፋለሁ፣ ከእንግዲህ አይታሰቡም ይላል እግዚአብሔር ጸባዖት። ነቢያትንና እርኩስ መንፈስ ከምድሪቱ አስወግዳለሁ። ማንም ትንቢት ቢናገር ወላጅ አባትና እናቱ በእግዚአብሔር ስም ሐሰት ተናግረሃልና ሞት ይገባሃል ይሉታል። ትንቢት ሲናገርም የገዛ ወላጆቹ ይወጉታል። በዛን ቀን እያንዳንዱ ነቢይ ስለሚናገረው የትንቢት ራእይ ያፍራል። ለማታለል የነቢያትን ጠጉርም ልብስም አይለብስም።
እርሱም እኔ ገበሬ እንጂ ነቢይ አይደለሁም፣ ከልጅነቴ ጀምሮ ኑሮዬ የተመሰረተው በእርሻ ላይ ነው ይላል። አንድ ሰው ይህን በሰውነት ላይ ያለውን ቁስል ምንድን ነው ብሎ ቢጠይቀው በባልንጀሮቼ ቤት ሳለሁ የቆሰልሁት ነው ይላል። ከቁጥር 7 ጀምሮ እረኛው ተመታ፣ በጎቹ ተበተኑ የሚለውን ትንቢት እናገኛለን። እግዚአብሔር ጸባዖት እንዲህ ይላል፣ ሰይፍ ሆይ በእረኛ በቅርብ ወዳጅ ላይ ንቃ፣ እረኛውን ምታ፣ በጎቹ ይበተናሉ፣ እኔም ክንዴን ወደ ታናናሾች አዞራለሁ። እግዚአብሔር እንዲህ ይላል፣ የምድር ሁሉ 2/3 ተመትቶ ይጠፋል፣ 1/3 ወገን በውስጡ ይቀራል። ይህ 1/3 ክፍል ወደ እሳት አመጣዋለሁ፣ እንደ ብር አነጥራቸዋለሁ፣ እንደ ወርቅም እፈትናቸዋለሁ። እነርሱ ስሜን ይጠራሉ፣ እኔም እመልስላቸዋለሁ። እኔም ሕዝቤ ናቸው እላለሁ፣ እነርሱም እግዚአብሔር አምላካችን ነው ይላሉ ይላል እግዚአብሔር። በትንቢተ ዘካርያስ ምዕራፍ 14 እግዚአብሔር ይመጣል ይነግሣል ይላል ነቢዩ። እነሆ የእግዚአብሔር ቀን ይመጣል፣ ብዝበዛንም በውስጥሽ ይካፈላሉ። ኢየሩሳሌምን እንዲወጉ አሕዛብ ሁሉ ሰበስባሉ። ከተማይቱ ትያዛለች፣ ቤቶች ይበዘበዛሉ፣ ሴቶችም ይደፈራሉ። የከተማይቱ እኩሌታ ይማረካል፣ የሚቀረው ሕዝብ ግን ከከተማይቱ አይወሰድም። እግዚአብሔርም በጦርነት ጊዜ እንደሚዋጋ እነዚያን አሕዛብ ሊዋጋ ይወጣል። በዛ ቀን እግሮቹ ከኢየሩሳሌም በስተ ምስራቅ በደብረ ዘይት ተራራ ላይ ይቆማሉ። የደብረ ዘይት ተራራ ታላቅ ሸለቆ በምስራቅ የተራራውም እኩሌታ ወደ ሰሜን እኩሌታውም ወደ ደቡብ በማድረግ በምስራቅና በምዕራብ ሁሉ ለሁለት ይከፈላል። እናንተም በእግዚአብሔር ተራራ ሸለቆ በኩል በይሁዳ ንጉሥ በዖዝያን ዘመን በምድር ትሸሻላችሁ። ሸለቆው እስከ አጾል ይደርሳል። በምድር መናወጥ ምክንያት ሸሽታችሁ እንደነበር ትሸሻላችሁ። ከዛም አምላክ እግዚአብሔር ይመጣል፣ ቅዱሳኑም ሁሉ አብረውት ይመጣሉ። በዛ ቀን በረዶ ውርጭና ብርሃን አይኖርም። ቀኑም የብርሃን ወይም የጨለማ ጊዜ የሌለበት ቀን ልዩ ቀን ይሆናል። ያም ቀን በእግዚአብሔር የታወቀ ቀን ይሆናል። ሲመሽም ብርሃን ይሆናል። በዛን ቀን የሕይወት ውሃ ከኢየሩሳሌም ይፈልቃል። እኩሌታው ወደ ምስራቁ ባህር፣ እኩሌታው ደግሞ ወደ ምዕራቡ ባህር ይፈሳል። ይህም በበጋ በክረምት ይሆናል። እግዚአብሔር በምድር ሁሉ ላይ ይነግሣል። በዛን ቀን እግዚአብሔር አንድ፣ ስሙም አንድ ብቻ ይሆናል። ምድር ሁሉ ከጌባ አንስቶ በኢየሩሳሌም ደቡብ እስካለው ሬሞን ድረስ ተለውጣ ደልዳላ ሜዳ ትሆናለች። ኢየሩሳሌም ግን ከብንያም በር እስከ መጀመሪያው በር ከማዕዘን በርና ከሐናኤን በር እስከ ንጉሡ የወይን ጠጅ መጥመቂያ ድረስ በዚያ በቦታው ላይ ከፍ እንዳለች ትኖራለች። የሰው መኖሪያ ትሆናለች፣ ከቶም ዳግመኛ አትፈርስም። ኢየሩሳሌም ያለ ስጋት በሰላም ትኖራለች። እግዚአብሔር ኢየሩሳሌምን የወጓትን አሕዛብ ሁሉ የሚመታበት መቅሰፍት ይህ ነው። ገና በእግራቸው ቆመው ሳሉ ሥጋቸው ይበሰብሳል፣ ዓይናቸው በጉድጓዶቻቸው ውስጥ እንዳሉ ይበሰብሳሉ፣ ምላሶቻቸው በአፎቻቸው ውስጥ እንዳሉ ይበሰብሳሉ። በዛን ቀን ከእግዚአብሔር ዘንድ በሰዎች ላይ ታላቅ ሽብር ይወርዳል። እያንዳንዱ ሰው የባልንጀራውን እጅ ይይዛል፣ አንዱም ሌላውን ይወጋል። ይሁዳም ደግሞ ኢየሩሳሌምን ይወጋል። በዙሪያው ያሉ የአሕዛብ ሁሉ ሀብት፣ ብዙ ወርቅ፣ ብርና ልብስ ይሰበሰባል። ይህንኑ የሚመስል መቅሰፍት ፈረሶችና በቅሎችን፣ ግመሎችንና አህዮችን እንዲሁም በየሰፈሩ ያሉትን እንስሶች ሁሉ ይመታል። ከዛም ኢየሩሳሌምን ከወጓት አሕዛብ ከሞት የተረፉት ሁሉ ለንጉሡ ለእግዚአብሔር ጸባዖት ለመስገድና የዳስ በዓል በማክበር በየዓመቱ ይመጣሉ። የምድር አሕዛብ ሁሉ ለንጉሡ ለእግዚአብሔር ጸባዖት ሊሰግዱ ወደ ኢየሩሳሌም የማይመጡ ከሆነ ዝናብ አያገኙም። የግብፅም ሰዎች ወደዚያ ሳይመጡ ቢቀሩ ዝናብ አያገኙም። እግዚአብሔር ወጥተው የዳስ በዓልን በማያከብሩ አሕዛብ ላይ የሚያደርሰውን መቅሰፍት በእነርሱ ላይ ያመጣል። የዳስ በዓል መጥተው ለማያከብሩ ግብፃውያንና አሕዛብ ሁሉ የተወሰነው ቅጣት ይህ ነው። በዛ ቀን በፈረሶች ሻኩራ ላይ ቅድስና ለእግዚአብሔር የሚለው ጽሑፍ ይቀረጻል። በእግዚአብሔር ቤት ያሉ የማብሰያ ምንቸቶች ከመሠዊያው ፊት ለፊት እንዳሉ ሳህኖች የተቀደሱ ይሆናሉ። በኢየሩሳሌምና በይሁዳ ያሉ ምንቸቶች ሁሉ ለእግዚአብሔር ጸባዖት የተቀደሱ ይሆናሉ።
መስዋዕት ለማቅረብ የሚመጡ ሁሉ ምንቸቶቹ በመውሰድ ያበስሉበታል። በዚያም ቀን በእግዚአብሔር ጸባዖት ቤት ከእንግዲህ ወዲያ ከነዓናዊ አይገኝም ይላል እግዚአብሔር። ውድ የአሳፍ ቲዩብ ተከታታዮች፣ የነቢዩ ዘካርያስ መጽሐፍ ዝም ብሎ የታሪክ መዝገብ አይደለም። ይልቁንም ዛሬ እኛ ላለንበት መንፈሳዊ ጉዞ ታላቅ ብርሃን የሚሰጥ የእግዚአብሔር ድምፅ እንጂ። ከዚህ አስደናቂ ታሪክ የምንማረው ትልቁ ቁም ነገር በመንፈሴ እንጂ በኃይልና በብርታት አይደለም የሚል መለኮታዊ እውነት ነው። እንዲሁም 3 ዋና ዋና ነገሮችን ቀጥለን የተማርናቸውን እንመልከት። የመጀመሪያው ተስፋ አለመቁረጥ። አይሁድ የቤተ መቅደሱን ግንባታ ሲያቆሙ ዘካርያስ መጥቶ ሲያበረታታቸው እንመለከታለን። እኛም በሕይወታችን ነገሮች የቆሙ ቢመስሉን እግዚአብሔር የጀመርነውን እንደሚፈጽም እንድንታመን ከዚህ ቃል እንማራለን። በሁለተኛ ደረጃ የክርስቶስን መምጣት ተምረናል። ዘካርያስ ስለ ኢየሱስ ክርስቶስ መከራ፣ ትሕትና፣ ንግሥናና በዝርዝር አስቀድሞ ተናግሯል። ይህ የእግዚአብሔር ቃል የታመነ መሆኑን ያረጋግጥልናል። ሶስተኛ ንጽሕናና ቅድስና። እግዚአብሔር ከሕዝቡ ጋር ሲኖር እንደሚፈልገውና እኛም በቅድስና እንድንመላለስ እንደሚጠራን አይተናል። ክርስቲያኖች፣ ዛሬ በሕይወታችሁ ሊታለፍ የማይችል ተራራ የሆነባችሁ ነገር ምንድን ነው? ዘካርያስ እንደሚነግረን ያ ተራራ በእግዚአብሔር ፊት ደልዳላ ሜዳ ይሆናል። የዛሬ መልእክታችን ለእናንተ ብርታት እንደሆናችሁ ተስፋ እናደርጋለን። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። የዛሬው ትምህርት ለሌሎች በረከት እንዲሆን ሼር ማድረጋችሁን አትርሱ። ቀጣይ በሌላ መንፈሳዊ ታሪክ እስከምንገናኝ ድረስ የእግዚአብሔር ሰላም ከሁላችን ጋር ይሁን። አሜን።